ቆሞ ቀሩ ህወሓት ለጦርነት እየተዘጋጀ ነው፣ ጦርነትም እየቀሰቀሰ ይገኛል ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ እላለሁ። ቀጥታ ወደ መረጃው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ ባደረጉት ቃለ ምልልስም ስለ ትግራይ ክልል አሁናዊ ሁኔታ ስለ ህወሓት አብራርተዋል። ካነሷቸውም ዋና ዋና ነጥቦች መካከል እንደሚከተለው እናቀርባለን። ኋላ ቀርና ቆሞ ቀር አስተሳሰብ ጠቅላይ ሚኒስትሩ የህወሓትን የአመራሩን የፖለቲካ አካሄድ ጊዜ ያለፈበት ሲሉ በጠንካራ ቃላት ገልጸውታል። የዘመኑ ፖለቲካ አልገባቸውም። የህወሓት አመራሮች ከዛሬ 50 ዓመት በፊት በነበረው ኋላ ቀርና ቆሞ ቀር በሆነ አስተሳሰብ ውስጥ እንደታሰሩ ነው ሲሉ የገለጹ ሲሆን ዓለምና ኢትዮጵያ ሲቀያየሩ እነሱ ግን አሁንም በድሮ የጫካና የሴራ ፖለቲካ ውስጥ እንደሚዳክሩ ገልጸው በትግራይ ለደረሰው አብዛኛውን ውድመትና የህዝብ መከራ ተጠያቂው ይህ ያረጀ አስተሳሰብን የተሸከመው አመራር እንደሆነም ገልጸዋል። በጀትን ለጦርነት ማዋልና የልማት እንቅፋትነትን በጀትና ልማትን በተመለከተም የፌዴራል መንግስት ድርሻውን እየተወጣ ቢሆንም ከትግራይ በኩል ያለው ጥረት ግን ድካምና አፍራሽ መሆኑንም ኮንነዋል። የፌዴራል መንግስት ለትግራይ ህዝብ የልማት በጀት የለቀቀ ቢሆንም የክልሉ አስተዳደር ግን ገንዘቡን ለህዝብ ጥቅምና ለልማት ከመዋል ይልቅ ለግጭት፣ ለታጣቂዎች ቀለብና ላልሆነ ነገር እያባከነ መሆኑንም ተናግረዋል። እንደ ወገን ጥረት ዋጋ የለውም። እኛ የፌዴራል መንግስት ብቻ ሰላምና ልማትን ብንፈልግ ምን ዋጋ አለው? እናንተ ህወሓቶች ለጦርነትና ለግጭት የምትሰሩ ከሆነ ለውጥ አይመጣም በማለት የጊዜያዊ አስተዳደሩን አፈጻጸም ደካማ ሲሉ ሞክሰዋል። የወልቃይት ጉዳይና የተፈናቃዮች መመለስ ጉዳይን በተመለከተም ጠቅላይ ሚኒስትር እንደገለጹት ተፈናቃዮች የያዘው ማን ነው? የወልቃይት ጉዳይንስ በህግና በህገ መንግስቱ እንዲፈታና ተፈናቃዮች ወደ ቀያቸው መመለስ እንዳለባቸው የፌዴራል መንግስቱ አቋም ነው። በህወሓት ፕሪቶሪያ ስምምነት እነዚህን ነጥቦች አምኖ ቢፈርምም ነገር ግን ተፈናቃዮችን ወደ ቀያቸው እንዳይመለሱ ራሱ ህወሓት እያደረገ መሆኑን ይፋም አድርገዋል። ተፈናቃዮች ወደ ቤታቸው እንዳይመለሱ እንቅፋት እየፈጠረ ያለው ህዝቡን ለፖለቲካ መጠቀሚያ ለማድረግ የያዘው አካል ህወሓት ነው ሲሉም የገለጹ ሲሆን የወልቃይት ጉዳይ ቤት ስራችን ነው ያሉት ጠቅላይ ሚኒስትሩ መፍትሄው ግን በዳግም ጦርነት ሳይሆን በህገ መንግስት ብቻ መሆኑን አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ህወሓትን ከጦርነት መውጣት ያቃተው ኃይል ሲሉ የገለጹት ሲሆን ህዝቡ ሰላም ሲፈልግ የህወሓት አመራር ግን አሁንም ለሁለተኛ ጦርነት እየተዘጋጀ ነው፣ ህዝቡንም እየቀሰቀሰ መሆኑንም በይፋ ተችተዋል። ይህ አካሄድ የማይረባና ያረጀ እንደሆነ በመግለጽ ህወሓት ከዚህ ጥፋት መንገዱ ካልወጣ የትግራይ ህዝብ ወደ ባሰ አዘቅት እንደሚገባም አስጠንቅቀዋል። ህወሓት በተፈናቃዮችና በምርጫ ቦርድ መሰረዙን እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ያሉ ሲሆን ቡድኑ የትግራይ ማዕድን ሀብት በህገወጥ መንገድ ተቆጣጥሮ የሚያገኘውን ወርቅ እየሸጠ የጦር መሳሪያ እየገዛ መሆኑንም ዶክተር አብይ አህመድ ተናግረዋል። በህወሓት በኩል ዳግም ጦርነት እየተቀሰቀሰ መሆኑን የጠቆሙት ዶክተር አብይ በፌዴራል መንግስት በኩል በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት እንደሌለም ገልጸዋል። ህወሓት ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ በመሆኑ የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ሲሉም ጥሪያቸውን አቅርበዋል። በንግግር ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክረ ሀሳብም አቅርበዋል። ዶክተር አብይ አህመድ ህወሓት ለዳግም ጦርነት ቅስቀሳ እየተጠቀመባቸው ያሉ ጉዳዮች ከሞላ ጎደል መፍታታቸውን የገለጹ ሲሆን አሁንም ችግር ሆኗል ካሉት የወልቃይት ጉዳይ ውጪ ከፕሪቶሪያ ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎች ተፈናቃዮችን የመመለስ ስራ መስራታቸውንም ገልጸዋል። በሌላ በኩል ደግሞ አሰብን ለማስመለስ ከመከላከያ ሰራዊት ጋር እንድንሰለፍ ተጠይቀን እምቢ ብለናል። መከላከያ ሰራዊት ወደ ትግራይ እንዲገባም አንፈቅድም ሲሉ የህወሓት ምክትል ፕሬዝዳንት ገለጹ። ከቀናት በፊት የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለው ውይይት ላይ መከላከያ ሰራዊቱ የቀድሞ ይዞታቸውን ማለትም የሰሜን እዝ ካምፖችን መልሶ እንደሚቆጣጠርና በኢትዮ ኤርትራ ድንበር ያለውን አካባቢም ይረከባል ሲሉ መናገራቸው ይታወሳል። በወቅቱ ጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ሰራዊቱ ትግራይ እንዲገባ አልተስማማውም ሲሉ በጽህፈት ቤታቸው በኩል አስተባብለው እንደነበር የሚታወስ ሲሆን
ዛሬ በወጣው መረጃ ደግሞ የህወሓት ምክትል ሊቀመንበር እንዲሁም የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ችግሮቻችንን ሳይፈቱ መከላከያ ሰራዊቱ ትግራይ እንደማይገባ ገልጸዋል። አሁን ትግራይ የፌዴራል ስርዓት አካል አይደለችም፣ ወኪልም የላትም ያሉት አቶ አማኑኤል ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ አንፈቅድም ብለዋል። ይሁን እንጂ አቶ አማኑኤል እስካሁን መከላከያ ሰራዊቱ ወደ ትግራይ ክልል ለመግባቱ ከፌዴራል መንግስቱ በይፋ የቀረበ ጥያቄ የለም ብለዋል። ምንም እንኳን ሰራዊቱ እንዲገባ በፕሪቶሪያው የሰላም ስምምነት ላይ ሰፍሮ የሚገኝ ቢሆንም አቶ አማኑኤል ግን ሌሎች ጉዳዮችን በቅድሚያ ተፈጻሚ መሆን አለባቸው ብለዋል። ከዚህ ቀደም ጄኔራል ጻድቃንና አቶ ጌታቸው ረዳን ጨምሮ ከኛ ጋር የነበሩ አካላት መከላከያ እንዲገባ በተደጋጋሚ ሲጠይቁ ነበር ያሉት አቶ አማኑኤል አሁን ላይ መከላከያ ሰራዊቱ ወደ ትግራይ እንዲገባ የቀረበውን ጥያቄ ባይኖርም የቀይ ባህርን ለማስመለስ በሚደረግ ጥረት ላይ ተሳታፊ እንድንሆን ግን ጥያቄ ቀርቦልን አልተቀበልንም ብለዋል። አቶ አማኑኤል ስለ ጉዳዩ ሲያብራሩም በቀይ ባህር ጉዳይ የፌዴራል መንግስቱ እያራመደ ያለውን ትርክት እንድናራምድ ነው የተጠየቅነው። ምናልባትም ጦርነት ከተነሳ አብረን ከፌዴራል መንግስቱ ጎን ተሰልፈን እንድንዋጋ ነበር የተፈለግነው፣ እኛም አልተቀበልንም በማለት ገልጸዋል። ለሀገራችን ሰላም እንመኛለን። ሰናይ ጊዜ እንዲሆን መልካም ምኞቴ ነው። ሰናይ ቀን